ጎንደር ጋይንት ንፋስ መውጫ ያ ተራራ ደመናን የሚያስገብር ያ ሸለቆ የአንበሶችን ጮት የሚያስተጋባ ያ ምድር በጀግኖች አሻራ የተቀደሰ በአባቶች ጸሎትና ቡራኬ የተባረከ እዚያ ሰፈር አንዲት እናት ለዘመን የሚተርፍ ለታሪክ የሚበቃ የሳት ወላፈን የጠላት መግጫ የሰይፍ ድምጽ እንደ ነጎድጓድ የሚጮህ የፈረሱ ኮቴ ምድርን የሚያናውጥ ልጅ ወለደች። ስሙ ገብርዬ። ስሙ ሲናገር ጸጥታ ይከፈላል፣ አየር ይከፍዳል፣ ተራራ ይንቀጠቀጣል፣ ታሪክ ቁሞ ያዳምጣል። የአፄ ቴዎድሮስ የታመነ ክንድ የጦር ሜዳ የማይንቀጠቀጥ ምሰሶ የታማኝነት ብረት የወኔ እሳተ ገሞራ የክብር ማህተብ የጋይንት ኩራት የጎንደር መከታ የአቢሲኒያ ቀኝ እጅ። ፈተና ሲጠራው እርሱ ቀድሞ ይደርሳል፣ ጦር ሲቀርብ እርሱ ፊት ለፊት ይቆማል፣ አደጋ ሲጮህ እርሱ ፈገግ ይላል። የድንጋይ ጽናት የብረት እሳት የነብር እርምጃ የጋሻ መተማመኛ የጦር ሜዳ አውድ ክብር የንጉስ እምነት የሰውነቱ ቁመት ብቻ አልነበረም የመንፈሱ ከፍታ ነበር የሚያስደንቅ። ክንዱ ጉልበት ብቻ አልነበረም የልቡ ታማኝነት ነበር የሚያስከብር። ገብርዬ የጋይንት መብረቅ የጎንደር ክብር የአርበኝነት አርማ የወኔ ሐውልት የጦር ሰፈር ልብ የታሪክ የማይጠፋ አሻራ። ገብርዬ የአፄ ቴዎድሮስ ቀኝ እጅ ብቻ አልነበረም የጦር ልብ የውጊያ እሳት የንጉስ የማይጠፋ እምነት ነበር። አፄ ቴዎድሮስ ከባድ ዘመቻ ሲይዝ አደገኛ ተልኮ ሲመጣ አይኑ የሚፈልገው ሰው ገብርዬ ነበር። ታማኝነቱ በጥቅም ያልተገዛ በፍርሃት ያልተሰበረ ሀብትን ያልመረጠ ዛቻ ያላስፈራራው ለንጉሱ የገባውን ቃል ኪዳን እስከ መጨረሻ ጠብቆ የቆመ በጦር ሜዳ ስሙ ከሰይፍ ድምጽ ጋር ይጠራ ነበር። ፈረሱ ሲገሰግስ ጠላት ይደነብር ነበር። ሰይፉ ሲመዘዝ የውጊያ አቅጣጫ ይቀየር ነበር። ከኋላ መቆምን አያውቅም። ለወታደሮቹ ምሳሌ ሆኖ ሁልጊዜ ከፊት ይመራ ነበር። ለዚህም ነው አፄ ቴዎድሮስ ገብርዬን እንደ ተራዛዥ ሳይሆን እንደ ታማኝ ክንድ ይቆጥረው የነበረው። የንጉሱ እምነት በእርሱ ላይ የተገነባ ነበር። የሰራዊቱ ልብ በእርሱ ይበረታ ነበር። ገብርዬ ታሪክ ሰው ብቻ አልነበረም፣ የታማኝነት ምሰሶ የጀግንነት አርማ ለንጉሱ ቃልና ለኢትዮጵያ የቆመ የኢትዮጵያ ልጅ ነበር። ክብር ለአባቶቻችን፣ ሰላም ለኢትዮጵያ። ሰላማችን ብዛት ቴዎድሮስ ሽፈራው ነኝ።